አዋጅ አዋጅ! ዲአፍሪክ ተማረከ። በልጅነት ጊዜ ከነብብሽ የኋላ ኋላ ተከትለን እያጨበጨብን የዮናስና የሙሴን ጥቁር ሌዘር ጃኬቶች መከታ አድርገን የታሪኩ የንስር አይኖች ተሰውረን ሰርግ የምንታደምበት ዲአፍሪክ ሆቴል ተማረከ። የአይተኪዎቹ የኮሜዲያን ደረጀና ሀብቴ ተወዳጅ ስራዎች ሲቀረጹ ከ52 ሜዳ በቀጥታ በመጣ መዳም ፊታችን እንገባ ስንል ለእናንተ የሚሆን የከለር ኮንትራስት የለን ተብለን የተመለስንበት ዲአፍሪክ ተማረከ። በልጅነት አይምሮ ከአረቦች ከብሔራዊ ቡድን ተጫዋቾችና ከሶማሌዎች በቀር ሌላ ሰው የማይገባበት የሚመስለን ዲአፍሪክ ሆቴል እጁን ወደ ላይ አንስቶ በማረባዎች ፍቅር ተማረከ። በዚህ ታሪካዊ ስፍራ ድፍን የ51 ልጆች አምረውና አሸብርቀው በዓላቸውን ሲያከብሩ ማየት እንደ ኤሌክትሪክ የሚይዝና የደስታ ሲቃ የሚፈጠር ትንግርታዊ ክስተት ነው። እድሜና ጤና ለባለራዕይ ታላላቅ ወንድሞቻችን ይሁንና በአብሮ አደግነት ገመድ አስተሳስረው በፍቅር መርከብ አንሳፈው ወደዚህ ድንቅ አዳራሽ በኩራት ገብተን በግርማ ሞገስ እንድንሽሞነሞንበት አደረጉ። የአብሮ አደግነት ታላቅን ኃይል ተረድተው በአጭር ጊዜ ውስጥ ድንበር አልባ ዓለም አቀፋዊ ትስስርን እውን ላደረጉት ታላላቅ ወንድሞቻችን ያለንን ልባዊ አክብሮትና ፍቅር ከመቀመጫችን ተነስተን በጭብጨባ እንግለጽላቸው። ይህንንም በማክበር እጠይቃለሁ። አመሰግናለሁ። የእግዚአብሔርን ሰላምታ ማስቀደም ረስቼ አይደለም። በዚህ ውብ አዳራሽ እንደዚህ ደምቃችሁ ሳያችሁ ልቤ ተሰውሮብኝ እንጂ በፍጹም 51ዊ ወግና ሴት ታርቄ ስላደግኩኝ ዝቅ ብዬ የአክብሮት ሰላምታዬን አቀርባለሁ። እንደምን ዋላችሁ? እንደምን ከረማችሁ? የምናከብራችሁ ታላላቆቻችን፣ የምናፍቃችሁ ኩዮቻችን፣ የምንሳሳላችሁ ታናናሾቻችን፣ ጥሪ የተደረገላችሁ ክቡራን እንግዶቻችን፣ በብዙ ፈተና አልፋችሁ እንደ ሻማ እየቀለጣችሁ ለዚህ ያበቃችሁን እናትና አባቶቻችን እንኳን ለዚች የተባረከች ቀን በሕይወትና በጤና ደረሳል። ዛሬ ሚያዝያ 18 2018 ቀን የማረዋ 1ኛ ዓመት የምስረታ በዓል የሚከበርበት ብቻ ሳይሆን የድል አዋጅ የሚነገርበት ልዩ ቀን። አዎን፣ በዓላችን በልዩ ልዩ ጊዜና ሁኔታ በዓለም ተበትነው የነበሩ አብሮ አደጎች ዳግም በአንድነት መተሳሰራቸው የሚታወጅበት በዓል ነው። በጥቂት ወንድሞች ምናብ የታሰበው ራዕይ እውነት ሆነ ተብሎ የሚነገርበት የድል አዋጅ በዓል፣ እንዲሁም በዘመን ተሻጋሪ የትውልድ ቋሚ አሻራ ለማስቀመጥ ቆርጠን ተነስተናል የሚል አዋጅ የሚታወጅበት ቀን ነው። ዛሬ የልጅነት ህልማችን በሆነው በዲአፍሪክ ሆቴል በዚህ መልኩ ብቅ ያልኩት በሰሜን አሜሪካ የሚኖሩ የ51 አብሮ አደግ የዲያስፖራ አባላትን በመወከል እጅግ ደካማ ወንድማችሁ በሆንም እነዚህን ብርቅዬ ባለቅልብ የ51 ዲያስፖራ አባላትን ለማስተባበር የተሰጠኝን ታላቅ ዕድል የተቀበልኩት ከፍ ባለ ምስጋናና አክብሮት ነበር። ለዚህም ዋነኛ ምክንያቴ ከሀገር ውጭ ያለው ኢትዮጵያዊ ልቦናና እንስፍስፍ አንጀትን በሚገባ ስለምረዳ። አብዛኛው ኢትዮጵያዊ ከሀገር ውጭ መኖር ሲጀምር በወገን ፍቅር ይጠቃል፣ ለቀየው ይራር፣ ለወገኑ እጁን ይዘረጋል፣ በወገኑ ደስታ ይቦርቅ፣ ሲከፋው አብሮ ይጠፋል፣ ሲታመም አብሮ ያቃስታል፣ ሲያዝን አምርሮ ያለቅሳል። በአጠቃላይ በውጭ ያለ ሰው ስጋው እንጂ መንፈሱ ከሀገሩ አልወጣም። ግዑዝ አካሉ ከሀገር ወጣ ቢባልም አገሩ ግን ከእርሱ አልወጣችም። በየዕለቱ ስጋው በተሰደደበት ሀገር መንፈሱ ደግሞ በኢትዮጵያ ውላ ታድራለች። ምንም የተደላደለ ኑሮ ቢኖረው ሻንጣው የሰተረ አይኖቹንም ወደ ሀገሩ ያማተረ ነው። ወገንተኛ ናት በሉኝና በዲሲና አካባቢ ያሉ የ51 ልጆች ደግሞ ከሁሉም ይለያሉ።
ከ20 ዓመታት በላይ ያለማቋረጥ እየተነፋፈቁ በየ2 ወሩ ይገናኛል። አዲስ መጪዎችን አገር ያለምዳል፣ ስራ ያስይዛሉ፣ ልጆቻቸውን በፍቅር በማስተባበር በጋራ ያሳድጋሉ። በሀዘንና በደስታ እድሜው ይደርሳል። ከዚያም አልፎ ተርፎ በቀበሌያቸው ያሉ ደካማ ወገኖቻቸውን ይደግፋሉ። በልዩ ልዩ አገሮች የ51 ልጅ ተቸገረ ሲባል ፈጥነው ይደርሳሉ። አርቆ አሳቢዎቹ ታላላቅ ወንድሞቻችን የማርዋን ማህበር በመመስረት በ5 አህጉራት ከ250 በላይ የሚሆኑ አባላትን ከ4 ወር ባልበለጠ ጊዜ አሰባስቦ ወደ ተግባራዊ እንቅስቃሴ ሲገቡ የሰሜን አሜሪካ የማርዋ ቤተሰቦች ሸሚዛቸውን ወደ ላይ ሰብስበው በሙሉ ኃይል ወደ ተግባራዊ ስራ በመግባት አጋርነታቸውን አስመስክረዋል። በተለይ የማህበሩን ስያሜ በወጣበት ሂደት በቴሌግራም ግሩፕ የሚቀርቡ የኪነ ጥበብ ስራዎችን በማቅረብ ለአረጋውያን መኖሪያ ቤት ግንባታ በተደረገ የገንዘብ አስተዋጽኦ ላይ ያደረጉት መረባረብ ለማህበሩ ያላቸውን ፍቅርና ቁርጠኝነት ያሳዩባቸው አጋጣሚዎች ናቸው። ዛሬ ማርዋ በሶሻል ሚዲያ ላይክ እንዲሁም ሼር የሚደረግ የስክሪን ቆይታ ብቻ ሳይሆን በቅድስት ሀገር ኢትዮጵያ፣ በአውሮፓ፣ በአውስትራሊያ፣ በመካከለኛው ምስራቅ ከሚገኙ አብሮ አደጎች ጋር በየሰዓቱ የሚኖር እስትንፋስ ያለው የሚዳሰስ የሚታይ የሚቀመስ ህይወት እንደሆነ አስመስክሯል። ማርዋዎች በዚች 1 ዓመት የቦታ ርቀትን አቅመቢስ አድርገውታል። ፀሐይ የማጠልቅበት የ24 ሰዓት ዓለም አቀፍ ግንኙነት መስርተው የተፈጠረው ግንኙነትን ተጠቅመው ለወገኖቻቸው ደርሰዋል። ይህንን ታላቅ የምስረታ በዓልም በዚህ በሚያምር ስፍራ ለማክበር በዚች የተቀደሰች ቀን ያለፈውን ለማወደስና ለማክበር ብቻ አልመጣንም። አሁን ወደፊት ተስፋ ስለምናደርጋቸው ራዕዮቻችንም ለመነጋገር ጭምር እንጂ። ማርዋዎች ታላላቅ ራዕይ አለን። አሁን ለጋራ ስኬት እጅ ለእጅ ተያይዘን የምንሰራበት፣ አቅመ ደካሞችን በዘላቂነት የምንደግፍበት፣ በኢኮኖሚ የጠነከረ ማህበረሰብ የመገንባት ራዕይ አለን። በእኛ ለእኛ የሚዘጋጁ የስራ ዕድሎችና አጋርነቶችን የመፍጠር ራዕይ አለን። በእውቀት የተገነባ በጥበብ የሚጓዝ ስኬታማ ትውልድ የመቅረጽ ራዕይ አለን። ያለምንም ጥርጥር እነዚህን ራዕዮች እውን የምናደርጋቸው ደግሞ እኛው ነን። ምክንያቱም ይህንን ስራ እኛ ካልሰራ ነው ማን ይሰራ? አሁን ካልጀመርነው መቼ ይጀመራል የሚለው እንቅልፍ የሚነሳን የዕለት ተዕለት ጥያቄያችን ከሆነ ብሏል። ማርዋ በ1 ዓመት ጉዞ በርካታ መሰናክሎችን አሉ። ገና ብዙ ፈተናዎችንም በጽናት ያልፋል። በመሆኑም ለዚህ በዓል በመጣችሁበት ስሜት ሆናችሁ ከዚህ አዳራሽ እንዳትወጡ ሁላችሁንም አደራ እላለሁ። ዛሬ ከዲያፍሪክ ሆቴል ስትወጡ በበለጠ የማርዋ ባለቤትነት ስሜት ውጡ። በስሜት ሳይሆን በታቀደ ሁኔታ ለመተባበር ቆርጣችሁ ውጡ። አልፎ አልፎ ሳይሆን ሁል ጊዜ ወገናችሁን ለመደገፍ ወስናችሁ ውጡ። በየዘርፉ የተመረጣችሁ የላቀ ክብር የተሰጣችሁ ውድ ተሸላሚዎች እንኳን ደስ ያላችሁ። የእናንተ አኩሪ ስራ ለቀጣዩ ትውልድም ሕያው ምስክር ይሆናል። በመጨረሻም በጎ ራዕይ በውስጣችን ላሳደረብን፣ በመንገዳችን እያገዘን ለዚች የተቀደሰች ቀን ላደረሰን ልዑል እግዚአብሔር ክብር ምስጋና ይድረሰው። ሰላምና በረከቱን ለሁላችንም ያድለን። ማህበራችንን ወደሚያስደንቅ ከፍታ ያውጣል። ይህ የ1ኛ ዓመት የሥራ መደምደሚያ በዓላችን ሳይሆን የበርካታ ስኬታማ ዓመታት መጀመሪያ በዓላችን መሆኑን በምታበስር አጭር መወድስ ልሰናበታችሁ። በፍቅር አርማታ መሰረቱ ጸንቶ ራዕይ ሰንቆ ዕቅድን አውጥቶ ድክ ድክ ቢልም ሊገለጥ በስራ ማርዋ ገዘፈ ሆነ አባወራ። በተምሳሌነቱ በሸንጎ ተጠራ ገና በጠዋቱ ደመቀለች። አታቅማማ ግባ የ51 ልጅ በረከት ሲታደል ከማርዋ ደጅ። ደካሞች ሲያለቅሱ እንባቸው ታበሰ፣ በማርዋ ህብረት ጎጆ ተቀለሰ።
የአረጋውያን ቤት ኤምባሲ መባሉ ተስፋን ስለያዘ ትክክል ነው ቃሉ። እቅዱ ብዙ ነው የሚሰራው ስራ፣ ዘመን የሚሻገር ለትውልድ አሻራ። እመት በለጥሻቸው ደጊቱ ወይዘሮ፣ ደጉ ምግባራቸው ወደ ትውልድ ዞሮ ብዙ ቅን ልቦችን በአንድ አጣመረ። የማርዋ ስኬት ይኸው ተጀመረ። ጀግና ሲያስፈልጉ የሚሸከም ጓዴ፣ ከፊት ተሰላፊው ፊት አውራሪ ታዴ። ሰጪን ነው የሚሰጥ እግዚአብሔር ሲወድ፣ ኢያሱን ለእስራኤል ታዴን ለ51። የዲአፍሪክ ልጆች እግዚአብሔርን ይዘው እንደ አባቶቻቸው በፍቅር ተጋምደው፣ የገዘፈ ራዕይን በልባቸው ጽፈው ያሳዩናል ገና ማርዋን አንግሰው። ያላችሁበት ኑ ተሰባሰቡ፣ ወዳጅነት ይድመቅ ይከበር በዓል። ያላችሁበት ኑ ተሰባሰቡ፣ ወዳጅነት ይድመቅ ይከበር በዓሉ። ተጻፈ ቢንያም አቦ ከዋሽንግተን ዲሲ። አመሰግናለሁ።